የማነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ፣ አላህ ይጠብቃችሁ፣ ሀገራችንን ሰላም አላህ ያደርግልን። እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እና እንዴት ናችሁልኝ? ደህና ናችሁልኝ ወይ? ኑማ ዛሬ የተሰራሁትን ስራ ላሳያችሁ ማለት ነው። ዛሬ የተሰራሁትን ስራ ማለት ነው ላሳያችሁ። ይኸው ተበትብ ነው ያልኩት ማለት ነው። ሙያ ለመልመድ ተበትብ ስለተበትብ ነው ያልኩት። እንዴት ናችሁ? ደህና ናችሁ ወይ? ብያለሁ። የመጀመሪያ ላይክ ብላለች። አዎ የመጀመሪያ ላይክ የመጀመሪያ ኮማሽ ማለት ነው። እና እንዴት ነሽ? ደህና ነሽልኝ ወይ? ይኸው ዛሬ ማለት ነው ሰራለሁ ብዬ ስንት እዚህ ተረተርኩ ልነግራችሁ አልችልም ማለት ነው። ይኸው በሚስማር ደግሞ የሚሰራውን ጀመርኩኝ አልሳካለ ማለት ነው። ምንም ላቅበት አልቻልኩም ማለት ነው። እንግዲህ ተመልከቱ። እዚህ ጋር ደግሞ አለች ያታያችሁ የምትሰራው ማለት ነው። እሷ በለጠ አንጠለጠለች እንዳይጠንጠለጠለቻት ማለት ነው። እዚህ ጋር ደግሞ የምትሰራለች ሸግሪት ነው። ይሄ በጣም ማሻአላህ ነው። በጣም ትችላለች እሷ ማለት ነው። እኔ ግን ለማጅ ነኝ አስለምዱኝ እያልኳቸው ነው ማለት ነው። የሞሰብ ነው ማለት ነው። ማሻአላህ እሷ ትችላለች። እኔ ግን ልችላ እንትን አላልኩም። የሚስማሩንም አላወቅኩበትም። የማያስቸግረው ነው ማለት ነው። አንተና እና ጥልቅ እንዲያትል እዚህ መካከል እንዲያትል ዋ ና ተርስ ዋ ና እና ጥልቅ ጥልቅ እና እንደዛ ነው እላችኋለሁ ማለት ነው። እኔ አሰራሩ አልገባኝም ማለት ነው። እዚህ ጋር ያለው እንደዚህ ነበር የሚቋጠረው፣ ግን የሚበጥሱት ነገር አልገባኝም። እዚህ ጋር ማለት ነው እንደ ዛሬ ማለት ነው ስለፋበት እንዲያው የዋልኩበት ነገር የለኝም። እንደዚህ ነው ስተበትብ ይኸው ሌላኛ ይዘ ደግሞ ትታገላለች ዛሬ ለመልመር ማለት ነው። ልነግራችሁ አልችልም። ቀለበት ትሰራላችሁ ይችላለሁ ብላ ገብታ የኔ ቢጤ ማለት ነው። ግን የዛ ስራ ቀላል ነው፣ ግን አላቅበት አልኩኝ መቋጠሩ ላይ አንደኛ መቋጠሩ ላይ፣ ሁለተኛ ደግሞ በመቀስ ሲበጠስ ምናምን አላቅበት አልኩኝ እላችኋለሁ። ምን እናርግሽ እንዲያትልኝ ብቻ አደራ አደራ የምታውቁታላችሁ በኮሜንት እንደዚህ እኮ አይደለም ብላችሁ ንገሩኝ ማለት ነው። ይቻያችኋት እችማ ያኔ ለምንድን ነው ለጀበና ነው የምትሆነው፣ ለሌላ እና ለመልመጃ ብዬ ነው ያመጣኋት። እቺ ለሚሚ ልብስ ትሆናለች። ትንሽ ቀራታሊ ትለጠፋለች። ብታዩ ማለት ነው። ዞር ባረገው ጀማዓው ሙልት ብሏል ማለት ነው። ግን ፍቃደኛ አልሆንልኝ አሉ። ፍቃደኛ አልሆንልኝ አሉ። ዝም ብሎ ሲባል
እና ውዶቼዋ እንደዛ ነው እላችኋለሁኝ። እና እንዴት ናችሁልኝ? አላችሁልኝ? ላይክ እያደረጋችሁ አበረታቱኝማ ቶሎ ዲግ እንዲል ማለት ነው። አብሽሩ እያለች ነው። አላህ ያበሽርሽ። አልገባሉ እንጂ ብታይ ጀማዓ ማለት ነው። ይክሩ ረመዳን ብታይ ጀማዓ ማለት ነው። ግን አልገባም አሉ። ይኸው ገባች አንዴዋ ጀማዓ ማለት ነው። ያሂው ና ያህያ አዎ የተሰራውን ይዘህላክር ለእናትህ ያዋጣሃል። አዎ ላይክ እያደረጋችሁ ዶ ና ሲዝቅ ቁጭ በልና ላንሳ እናት ፈቃደኛ ትሆነ ማለት ነው። ልኝ ያው ለበልባል ያው ለበለበ ማለት ነው። ጎበዝ ወደ ላይ ከፍ አለ። ለምንድን ነው ከቤቴ የጠፋችሁ? እኔ እኮ የለሁም ረመዳንዬ ማለት ነው። እኔ ያለሁት ኢትዮጵያ ነው ማለት ነው። እኔ ውድ ኢትዮጵያ ነው ያለሁት። ብዙም አይመቸኝም፣ ለዛ ነው የጠፋሁት ማለት ነው። እና እኔ ኢትዮጵያ ነው ያለሁት። ያው አንዳንድ ጊዜ ብቅ ብልም ብዙ ጊዜም አልገባም፣ ለዛ ነው ማለት ነው። ልሻለሁኝ ለዛ ነው እንጂ ስንከለክል ታይኛን ነበር። እንደስተ ዛሬማ መሽ እንቅልፍ ነበር። እንድሮማ አብሽሪ መርዋ ኢንሻአላህ አላህ ያበሽርሽ እና ኢንሻአላህ ባዲ አዲስ ስራ አመጣላችኋለሁ ብዬ ተስፋ አደርጋለሁኝ። ያው ለጊዜው ማለት ነው። ሀገር ሰላም ይሁንና አላህ ሰላም ያላህ ያደርግልን ሀገራችንን። እንደዛ ነው ማለት ነው። አሁን እንግዲህ ቤት ስራ ስንፈታ ይሄን ተበትባለን ብናቅም ባናቅም ማለት ነው። ስራ ሰምንፈታ እያልን ማለት ነው። የዚችን ሙያ ግን የምታውቁ ብታስተምሩኝ አሪፍ ነበር ማለት ነው። የዚችን የሚስማሯን ማለት ነው። ሚስማር እንዴት ተወጥሮ የሚሰራው እንዲያንቴል ምኑ እንዴት ተበላሸ ማለት ነው። አወጣጠሩ ደህና ነበር፣ ግን አቆጣጠሩ ነው አላውቅበት ያልኩት እዚህ ጋር የት ሀገር ነው የምትኖሪው? አሁን ለጊዜው አዲስ አበባ ነኝ ያለሁት ማለት ነው። ግን የትውልድ ሀገሬ ወግዲ ነው ታውቁሽ ማለት ነው። ወግዲ ነኝ ማለት ነው። ረመዳን ወግዲ ነኝ። ኢንሻአላህ ሄዳለሁ በቅርብ ቀን ማለት ነው። ሀገር ሰላም ተሆነ መሄድ አይቀርም እላችኋለሁ። እና አሁን አዲስ አበባ ነው ያለሁት። እና ዞር ብላስታ ይሮጥ ሄዲ ወላሂ ይፍራፍቱ ፍራት ናልኝ ና ዲጋ ቀመስከኝ እባክህ ና ዲጋ ትወደኛለህ ና በለኝ ና ነው ማለት እንዴት ማለት ትሩ ለጠብ ነበር የመጣው ና ሰው انا احبك ና እናልኝ አትቸኩል እኔ احبك ማ በለኝ አዎ እኔንም ና ቶሎ አንቺ ኛት ተሰሪ ያሳያቸው ወደ እጅሽን ጠጋ አድርጊና እኮ ቆንጆ ነው ስራ ተመፍታት
አይ ትንሽ ዝቀርብልሽ እኔ እኮ እንዳትገቢ ብዬ ነው። አይታይማ ዘል ዘል ሲል ትንሽ ከፍ ታደርገው ደግሞ አይዞሽ አይገባም ራቡዬ። ኧረ ጣልከኝ በአባታው ና ያሄው ና በዛ መንገድ የለም በዛ ታውቀህ ነው ለካ ዮጋ ዲክል ይልኳል ይወደ እግሩ ምናምን ይሄኛው ማለት ነው። ዛሬ ነው የተወጠነው እንግዲህ እስቲ ልጥና ታፈጥናለች ማለት ነው። እና ማሻአላህ በላት ማሻአላህ ትልማ ወይ እማ شو يا حبيبي مو هنك هيك بقى هيك ما نسيته أبا وين أبا بلو أبا بلو ناتو بلو يا موي ነው እንዴ አንተ እኮ ነው ያሄ አባ በለው አባባ እማ በል እማ ናምጣ ና እሺ ተጥፎልኛል። ቆይ ማላምብብሽ አዲስ አበባ የት ሰፈርን እኔ የምኖረው አዲስ አበባ ነው። እኔ የምኖረው አዲስ አበባ መርካቶ አውቶቢስ ተራ ተብሎ የሚጠራው አካባቢ ነኝ ማለት ነው። በተለይ መናኸሪያ ተብሎ የሚጠራው አዲስ ከተማ ክፍለ ከተማ የሚባል አካባቢ ማለት ነው። ተነቀበሌው ልንገርሽ ማለት ያንቺ አካባቢ የት ነው ማለት ነው? ብሎ አሁን የት ነው ያለሽው? ኢትዮጵያ ወይንስ አረብ ሀገር? ያንቺ ሰፈር የት ነው ማለት ነው? ያህዩ ና ያህያ ያህዩ ና እሱን አድርግልህ እና ላድርግልህ ያህዩ በቅተናል እኮ ቁጭ ብሏል። ዝም ብሎ ይሄን ነው የሚመለከቱት። እኔ እጄን አሞኛ ቁጭ አደረኩት። አዎ በቃ በቃ አልፈልግም። ና ቶሎ ያው እንጂ ሐቢቢ ና ዩቱባችንን እንስራ። የእናንተ ቪዲዮ ነው። ና ቶሎ ምን ደርሰው የት
ናት እንጂ ራሱ ና ቶሎ አያት ይኸው እንደቀጠለ አልሐምዱሊላህ ይዋ ይዋ እንትና ጧት ትሄጃለሽ በቃ አይደለም አሁን የመግል ዝናት አንቆሪያት አሁን እኔ እንደው እንደዛ ነው ይሻላል። ለምን መርፌ ፈልጊና መሳቢያ ውስጥ አዲስ እኔ እንጃ እሱን ገና ብዙ አይሻለሁ ብዬ ጉፋን በዚህ እንትን ግን መሞከር ይችላል። ለምን እስቲ ከማሻል እሱ ሩቅዬ ልስራልሽ አለችው። ለካ እኔ ባሽ ነሽ ስራ ይዣለሁ እንግዲህ ዛሬ ስራ ይዣለሁ ለነገ የሚደርስ መሰለኝ ሰው ጧት የጀመረች ነው ምኑ አይነቁርም ያመር ፈሳት ይጣችሁ ይዛለቃው ያንዴ ነው ወስልሽ መርፌው ዋስትና መሳሪያው ለመስሪያ ብቻ እስኪ የጥርሱ መርፌ ካለሽ አሁን እኮ ሙጀሌኛም ጋር የለ እባክሽ ግን አሁን ዘንጋዳ ተዘርቷል ሊመጡ ይችላል። ግጥም በዚህ ውስጥ ወሬያቸው ሁሉ ይገባል ችግር እስቲ ተሀያት ጋር አንድ ቀን ቪዲዮ እንሰራለን ትመለከቻለሽ። እሺ ቤቷን ታወቅኩት እዛም ናችሁ እጅ ነው ግዲ ሃይስኩሉ ጋር ያለቀ ሃይስኩሉ ጋር ምኑ ጋር ሃይስኩሉ ጋር ነው ብለናለች እኮ ግን አላውቀውም። ሃይስኩል ይሄ ኳስ ምናምን ጫወቱበት የለ? አዎ ተሱ በታች ሄዳ ተቆለለ እዛ ነው እኮ ቤቷ
እዛው ፊት ለፊት ግቢው ትልቅ ነው ግን ለምሳሌ የሆነ እንትንም ይሸጣል። ምንድን ነው ይሄ በዘይት እየተጠበሰ ቦምቦሊ ነው በራፍ እዛ ነው። አዎ ግን እኔ ብዙ ጊዜ የሄድኩት በጨለማ ነው። ማታ ሄዳለሁ አድሬ ጠዋት እወጣለሁ። ብዙም እንደዚህ ዙሪያ ላይ ግቢው ደግሞ ዙሪያውን ሸንኮራ አለ። እኔ ሸንኮራ ነበር አለው ስትለኝ ትፈልግ የነበረው ግቢው አለው ሸንኮራ እውነት ነው። ሁለት አንድ ቤት የምታክል እንትን አለቻቸው። የፈረንጅ ላም ይታያል አለች እንዴ? እሷ ራሷ ተሰልፈ በፊት ታሳየን ነበር። አሁን ግን አላየናቸው። በጎች ነበሩ። በጎችም አላቸው። ልክ ነው። ያማር በጎች እንዲያ ዶማ ነው። መንበርቴ ሲናዛ መሳቢያ ውስጥ ተቆርኩ ማለት ነው። እኔ ደግሜ መንገቤና ሰውና አለው ሌላ መሳቢያው ከላይ በኩል መሳቢያ አለች በጥቁር ክር ላይ ምን ትላል ጥባይ ያዝመራ መሰለህ ይሄን እኮ ነው እኔም የወፈረው ነበር እንደው ጥባ ይሻለው ነበር። ጥልቅ እኔ እና ብለህ ተቀምጠህ ጥልቅ ትያለሽ። ምን ተቆንጥላት ሰው የለም እኮ ምን ነው ለምን ጓደኞቼ ምን ይተኛሉ? አረባ ዘርገም ዛሬ ሐሙስ ነው። ተማሪ ስለሆኑ በጊዜ ተኝ ይሆናል። ትምህርት ተከፍቷል አሉ። ተማሪ ያለው ሌባ ሻንጣ ከፈተ። አንቺማ እኮ የቤት እመቤት ልትሆኚ ነው ብላኝ ገና ለምን ይጨነቅ። አይ ስትተኝ እስቲ ነው ታውቃለህ። አላህ የፈቀደውን ያደርጋል።